እስቲ አንዴ ወደ ጥግ ሂጂ፣ ከዛን ተሽከርካሪ አሁን ደግሞ ሽንት መጣ። ግን ሽንት ቤት ሰው ሌላ ነገር ሞልሽና ችግር የለም። ኧረ በሀይላንድ ካልሸነው በስተቀር እስራ ሀይላንድ የለም ካለ ተጨነኩ። እስራ ሀይላንድ የለም አለ ሀይላንድ አለ ሀይላንድ አለ። እየጠጣሁ አይ አልሄድም። የቀረውን ትንሽ ስለሆነ ጠጣውና ሽማት ባይዘዌ መሆን የምር ማለት ነው። የምር ትመቸኛለሽ ትመቸኛለሽ ስል በሌላ ሳይድ እንዳትወስዱ። በቃ አክሴፕት የምታደርግበት መንገድ ይመቸኛል። ከዛ ደግሞ ግልጽ ሆነ የምትናገርበት መንገድ። የሊቨርፑል ደጋፊ እንደሆንኩ ታውቂያለሽ? እኔ ስለ ኳስ ብዙ አላውቅም፣ ግን የማን ኳስ ታያለሽ ብትለኝ አላውቅም ስለ ኳስ። የሊቨርፑልና ያለው አንቺ ላይ የምጠቀመው ሜትድ ቦቢ ፊርሚኖ የሚባለው ሜትድ ነው። ቦቢ ፊርሚኖ የሚባለው ኳስ ተጫዋች አለ። አላውቀውም። የእሱን ስቴፖች አሳይሻለሁ። አንዳንድ ስቴፖች። ምን አይነት ስቴፖች ነው የሚጠቀመው እሱ? ነገ ትመጪ የለ ሞን ያሏሽም ስራ ትቼ መምጣት የምችል አይመስለኝም። እኔ ሌላ ስራ ሰጥሻለሁ። ምን አይነት ስራ? በወር ስንት ብር ነው የምታገኘው? ከላቦራቶሪ ከተቀጠርኩበት ከሆነ 6,000 ምናምን። ማንም ሰው ሰገራ ከሚያስመረምርሽ እኔ ብዙ የምትመረምር ከዛኛው ከሆነ ደግሞ ከሸጥኩት እቃው 10% ነው የምወስደው። አይ በስልክ ልሸጥ እችላለሁ ምናምን። ሰው እኔን የሚያውቀኝ ደውሎ የሆነ እቃ ቢፈልግ 10% አለኝ ማለት ነው። አይ እኔ እሰጥሻለሁ። የአንድ ቀን ደሞዝሽ ኦልሞስት ወደ 200 ብር ነው እና ወደ 200 ብር ልሰጠኝ ነው። ከዛ ስራውን ብባረርስ ምን ልሰራ ነው? ሙሉን 6,000 ብር ነው የምሰጥሽ። ስራውን ብባረር ኖ ነገ ከስራ ስለምቀር ብቻ ነው እሱን የምትሰጠኝ ወይስ? አረ ቀልዴን ነው። ስራ እንዳትቀር ሂጂ። እኔ ቀልዴን ነው። ሲጀመር ስራ ከቀረ ባይዘዌ የምሰራው አይምሮ የረፍት ሰጠ የሚኖረው እንጂ ስለ ብሩ ብዬ አይደለም። ኖ ሮብሲ፣ እኔ እና አንቺ አንገናኝም። የምር ቁም ነገር አንገናኝም። እስቲ ዙሪ፣ እስቲ ወደፊት አንድ ሂጂ። ከዚህ ልጀምርልህ እንደዚህ ምክንያቱ ይሄ ነው። ታይ አታንቀሳቅሽ፣ አታንቀሳቅሽ። እሱ ነው ምክንያቱ። ሞናት ቀልድ ጌታ የምሬ ነው። ምን አሁን ከዚህ የበለጠ በጣም የሚያማምር ትልቅ ያላቸው ሴቶች አሉ አይደል እንዴ? አላቸው እኮ የአንቺ ያምራል። ግን እኔ ደህና ነኝ። አሁን ተነፍሳለሁ። ምንም ሰውነቴ ላይ ምንም አይነት በሽታ የለብኝም። ደሜ ንጹህ ነው። ቂም የለብኝም። ግን ኢንመሞቲ ነጋሚ ጭራሽ በኦሮምኛ አይ ሰላም ነው ያልኩት፣ ሌላ ምንም አላልኩት። ረኮ ቀባሽ ረኮ ቀባ ረኮን ቀቡ በል። ረኮ ቀባ ማለት ችግር አለው ነው እኮ። ችግር አለው እያልኩ እኮ አለው። ምን ችግር አለው? ዳልቻ ባይዘ በጣም ምርጥ ሰው ነው። ዳልቻ ባክ ብዳት እያለኝ ነው። ዳልቻ እኔን ዋኖፊ ዳይቨርሲቲ ኬኒታ በቃ የቅድም አንሶላ ተጋፈፉ የምትሉ ሳቁ። አይ አታርግ መሆን ይቅርብህ የምትሉ ደግሞ አልቅሱ። አንቺ ዙሪ ቦቱ ይጀምራል። ኖ ዙሪ ራስ ጀምር ነው ይቻላል። ሲያልቅ ነው የምትዙ። ይታያቸዋል። አረ ዙሪ ጀርባሽ። አደራችሁን አልቅሱ፣ እባካችሁ አልቅሱ። ልብሽ ሞላ ወይ ይቅርበት
አብራችሁን አልቅሱ ይላል ማለት ነው። አትዝብሪ፣ አልቅሱ አልቅሱ። ያው ጋይስ ጠጋ ልበል ላይ አያረግም ወደ ላይ ወደ ታች አይልም። እንደዚህ አንድ በአንድም አይልም። አንድ ላይስ እንደዚህ ቶርክ ማለት እኮ ነው። ታዲያስ እንዴ የሚስቁት በዙ ምን ነው እንደዚህ የሚለው እንዳስተዋል ወይኔ አይበቃም። ዙር አረ ይበቃል እናታለን። በቃ ራሴን አመመኝ። አረ በቃ አረ አሁንስ ጋይስ አረ ታዩ አላዛር ሂድበት ነው። አላዛር ሂድበት ብሎ ኮፍያ ባርኔጣ ማለት ትልቅ ነው። ኮፍያ ደራርበህ ሂድበት ነው። ዳልቻ ሊሂድበት ኮፍያ ደርብልኝ። ዳልቻ መቼም ሂድበት አይልም። ዳልቻ ሊሂድበት ቆሞ ይሳ ደበርሴንኬ ነው። ዳልቻ አላዛር ኮፍያ ደርብበት። ያው ሄደ ደርብበት ብሏል። በቃ እንዲ አላዛር መሳም ሲቹዌሽን ዳልቻ እንዴ ሂድበት አላለም። ደራርብ ነው የሆነ እንደዚህ የሚያዘፍን ሙዚቃ አላል እንደዚህ ወገባቸው ቀጭን የሆኑ ሴቶች ናቸው። ግን ይህ መስራት ያለባቸው ለብልበው ብሎኛል። ሮብስ ዳለቻ ዱጋጀ ዲሜ ምን ታደርጊያለሽ መሰለሽ? ሪንግ ላይቱን ዝቅ አድርጊ። ኦኬ ቴንኪው አባቴ። አሳጠበኛም። አሁን ዙሪ በቃ አሁን ወደዚያ ሂጂ። ወደ ግድግዳው እንደሱ አታርጊ። ታይ ተረጋጊ። ተረጋጊ። አሁን እያረግሽው ባለሽው ነገር ደስተኛ ነሽ? እየጨፈርኩ ምናምን ባለሁት በጣም ምን ችግር አለው? ምን አደረግኩ? ከሰው የተለየ ያደረግኩት ነገር አለ? መሽኮርመም ነበረብኝ? ሆኖ እሱ የፈለግሽውን የማድረግ የአንቺ ፍላጎት ነው። ግን አት ኤንድ ኦፍ ዘ ዴይ አንቺ ላይ የሆነ ባክፋየር እንዳይኖረው ነው። ችግር የለም። ኦኬ ችግር የለም። እንደዛ ካልሽ አይ ችግር የለም። እህትሽ ተነስታለች ከእንቅልፏ? ተኝታለች ግን እየሰማች ኢቨን ብራዘርም አለ። ችግር የለም ማለት በቃ እንደዛ ከሆን አጠገባችሁ ፋርማሲ አለ? የለም ነው በቃ እኔ ወደ መገናኛ አካባቢ ነኝ። ነገ ፋርማሲ ሂጂና ሰንሴሽን ይሰጡሻል። ዲኬት ኢትዮጵያ እንድንሰራ ፈልጋለሁ። ከልጅነት ጀምሮ ማስታወቂያ መስራት ስለምፈልግ ማስታወቂያ መስራት አትፈልጊም? እፈልጋለሁ። ግን በሰንሴሽን ምን አይነት ማስታወቂያ ነው የሚሰራው? ካርቶን እኔ ቪዲዮ ሲጀምር እያየሽ በጎን ታልፊያለሽ። ከዛን አሁን ዙሪ እስቲ። ኦኬ አዎ እንደሱ ስታልፊ ቆይ ወደ እኔ ተጠጊ። ቂጥሽን ወደ እኔ አርጊው። ልክ እሱ ጋር ሳይ አትታለል የሚለው ዘፈን ይመጣል። ችግር የለም። ከዛን ከሱ ዘፈን በኋላ እንዲያው ነገሩ ቢያስቸግርም እንዳትረሳ ያቺ ነገር የሚለው የጃሉድ ዘፈን ይመጣል። እሺ ከዛም በኋላ ምን ታደርጊያለሽ? እንደዛው ቂጥሽን እያየው ትገቢና ኮንዶም ይዘሽ ትመጫለሽ። ሴፍ ለሆነ ህይወት መጠንቀቅ ይገባናል ብለሽ ትሰጭኛለሽ ኮንዶሙን። በጣም ብዙ ሰው እንደሚያስተምር አልጠራጠርም። ችግር የለም። ከዛም በኋላ እንዴት እንደሚደረግ እኔ አላውቅም ስልሽ በጥርስሽ ክፍት ታረጊውና ታረጊልኛለሽ ማለት ነው። ኦኬ ታወጣዋለህ አንተ እንትኑ ካሜራ ፊት ለፊት ታወጣዋለህ። ችግር የለም አደርግልሃለሁ።